በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ ቅዱሳን አበዊነ ለዘአብጽሐነ እስከ ዛቲ ሰዓት yeroo kanaan kan nu ga'e hanga yeroo kanaatti kan nu tikse waaqni abboolii keenya qulqulloota waaqayyo uumaan keenya maqaan isaa bara hamma baraatti kan galateeffameef kan ulfaate haa ta'u። ክቡር መምህራችን መላከ ጽዮን ቀሲስ አካለ ወልድ ተስፋዬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የኮራ ደብረ ፍስሐ ቅድስት ድንግል ማርያም ቤተ ክርስቲያን አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ ካህናት፣ ወንድሞች ዲያቆናት፣ መምህራነ ወንጌል፣ ዘማሪያን፣ በዚህ ልዩ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች በወደደን ባፈቀረን በጌታችን በአምላካችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አላችሁ? ድምፃችሁ አይሰማም። እንደምን አላችሁ? እንዴት ለዚህ ሰዓት ደረሳችሁ? አሜን። መመስገን ባህሪው የሆነ አምላካችን እግዚአብሔር ስለማይነገር ስጦታ ሁሉ ስሙ ለዘላለም የተመሰገነና የከበረ ይሁንልን። እንኳን አደረሳችሁ። እስቲ እልል ብላችሁ እግዚአብሔርን አመስግኑት። ለዚህ ዕለት ለዚህች ቀን ያደረሰን የአባቶቻችን አምላክ እግዚአብሔር አምላክ ስሙ ለዘላለም የተመሰገነና የከበረ ይሁንልን። እንደ እግዚአብሔር አምላካችን መልካም ፈቃድ ለጥቂት ደቂቃ የእግዚአብሔርን ቃል አብረን እንማማራለን። የምንማማርበት የትምህርታችን ርዕስ የሚሆን ቃል ከገሊላ ወደ ዮርዳኖስ መጣ የሚል ቃል ይሆናል። እስቲ ሁላችሁም ይህንን ቃል ከኔ ጋር በሉ። ከገሊላ በሉ እስቲ። ከገሊላ ወደ ዮርዳኖስ መጣ። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ ተጽፎ የምናገኝ ኃይለ ቃል ነው። ገሊላራ ገረ ዮርዳኖሲቲ ኒዱፌ ጀዳ ሰገሌን ዋቀዮ ሰገሌ ከና አርገኑ ወንጌለ ማቴዎስ በቁና ሰዲ ለኮብሰ ኩደ ሰዲ ጉባ ይረትዳ ሰገሌ ከነ ጉያራ ሰዓቲ ከነቲ መተ ዱሬ ታሲፈኔ አካ ኢቲን በረኑፍ ሰበበ ከንተ አያነ ጉያ ይራ ከበንጅኑ አያነ ከተራ ጀደሜ ዋመሙዳ። ይህንን ቃል መነሻ ኃይለ ቃል አድርገን በዛሬው ዕለት የእግዚአብሔርን ቃል እንድንማማር ያደረገን ምክንያት በዛሬው ዕለት የምናከብረው የከተራ በዓል ነው። አጠር ለማድረግ ያህል ከተራ ማለት መገደብ፣ መከለል ወይ ደግሞ ማቆም፣ እንዳይሄድ መከልከል ማለት ነው። ከተራ ጀቹኒ ሂዱ አቡ አካ ሂንዴምኔ ኦርኩ ጀቹዳ ማሊፊቱ ከተራ ጀደሜ ጉያነራ ኢሰ ጀዱ ኢላሉዳፍ ከተራ ጀደሜ አካ ዋመሙ ከን ታሲሴ ሴረ መነ ክርስቲያና ኦርቶዶክስ ተዋሕዶ ኢትዮጵያቲ ጉያ ጋፋ አመጂ ኩዳኒ ጉያ ጩጳ ጀለ ቡልቲ ኢሳ ኢረቲ ኡመትኒ ክርስቲያና መንደረ ኬሳ ወልቲ ቀበመኒ ገረ ለጋቲ አደሙ ገረ ለጋቲ ቡአኒ ለግኒ ሱኒ ሂዳሜ ብሻኒ ሱኒ ኮፈሜ ወልቲ ቀበሜ ጉያ ጋፋ አመጂ ኩዳ tokkootiif cuuphaadhaaf akka tajaajilu akka ta'uuf laga hin hidhu yookiin immoo bishaan sana akka inni hin yaane akka inni darbee hin adeemne hin dhorkuu jechaadha. sababa kanaaf hidhuu yookiin kataraa jedhamee waamame። ከተራ ተብሎ እንዲጠራ ያደረገው ምክንያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሰረት ጥር 10 ቀን በጥምቀት ዋዜማ ማለት ነው ምእመናኑ ሕዝበ ክርስቲያኑ ከያሉበት የየአጥቢያው ሕዝበ ክርስቲያን ተሰብስበው ወደ ወንዝ ዳርቻ ይወርዳሉ። ወደ ወንዝ ዳርቻ ወርደው ለጥር 11 ለጥምቀት የሚሆነውን ውሃ ይከትራሉ ወይ ደግሞ ይገድባሉ ማለት ነው። ውሃው እንዳይሄድ ፈሶ እንዳይሄድ በነገው ዕለት ለጥምቀት አገልግሎት እንዲውል ይገድቡታል፣ ይከትሩታል። ውሃው እንዲቆ
ለዚህ ነው ከተራ የተባለው። ከተራ ተብሎ እንዲጠራ ያደረገው ይህ ምክንያት ነው። ሕዝበ ክርስቲያን በዛሬው ዕለት ውሃ መገደብ ብቻ አይደለም ስራቸው። ታቦተ ሕጉ ከቤተ ክርስቲያን ወጥቶ ወደዚህ ወደ ባሕረ ጥምቀቱ ሲመጣ ታቦቱ የሚያድርበትን ዳስ፣ ድንኳን ወይ ደግሞ ጎጆ ይሰራሉ። ጎጆን ይሰራሉ ለታቦቱ ማደሪያ የሚሆን። ሕዝበ ክርስቲያኑም ደግሞ ጎጆውን ወይ ደግሞ ዳሱን ሰርተው ወደ ቤተ ክርስቲያን ሄደው ከካህናቱ ጋር ታቦታቱን አጅበው ወደ ታቦታቱ ማደሪያ ወደ ባሕረ ጥምቀቱ ተመልሰው ከታቦቱ ጋር በእልልታ በጭብጨባ እግዚአብሔርን እያመሰገኑ ተመልሰው ይመጣሉ። ይመጡና ወደ ቤታቸውም ደግሞ ተመልሰው ገብተው በዛ አይቀሩም። ታቦቱን አጅበው ታቦቱን ከበው በታቦቱ ዙሪያ ቆመው ከካህናቱ ጋር እግዚአብሔር አምላክን እያመሰገኑ ያድራሉ። ከዚህ የተነሳ ነው የዛሬው ዕለት ከተራ ተብሎ የተጠራው። ምክንያቱ ደግሞ እንዲህ ነው። በዚያን ጊዜ ኢየሱስ በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ ይላል። የሙስ ጀዳ ሰበብኒ ኑቲ እሞ ጉያራ ታቦተ መነ ቁልቁልማ ኬሳ ባፍኔ ገረ ነጋatti ፍኔ ዋቀዮኒ ገለቴፈኑፊ ማልፊደ ጀነ ዮን ጋፈነቴ ጎፍታን ኢየሱስ ክርስቶስ ጩፋሙዳፍ ገዶፍ ቀቡማዳኒ አኒ ሞቱ ሁንዳቲ አኒ ጎፍታ ዳዊቱን ጀዲኒ ገርቦተ ኢሳ ኡመምቶታ ሀርከ ኢሳ ወረ ta'an ወረ ሂሪረኒ ጩፋ ቁልቁሉ ዮሐንስን ኤገተን ኬሳ አካ ኢሳ tokkotti ta'e dabare eeggate gooftaan keenya dabare eeggate cuuphamuudhaaf ani nan dursa hin jenne ani olaanaadha waanta ta'eedhaafi ani dursee utuu dabareen eeggatiin darbeenitu cuuphama hin jenne gooftaan keenya dabaree isaa eeggataa halkan sana dabarse. Sa'aatii 10ffaa keessa halkan keessa gooftaan Iyesuus Kiristoos harka Yohaannisitti cuuphame. Sababa kanaafidha nuti taabota mana qulqullummaa keessaa baafne gara daarii lagaatti fidne kan nuti taabota Waaqayyoo bulchinu jechaadha. Gooftaan Iyesuus Kiristoos cuuphamuudhaaf Galiilaa irraa ka'ee gara Yordaanositti yommuu adeemetti Yohaannisiin dabaree akka nama tokkootti eeggate halkan guutuu waanta tureef taabota keenya mana qulqullummaa keessaa baafne gara laga cuuphaatti fidne kan bulchinuudha jechuudha። ለምንድን ነው ታቦታቱ ከመንበረ ክብራቸው ተነስተው ወደ ባሕረ ጥምቀት መጥተው የሚያድሩት ብለው የሚጠይቁን አካላት ቢኖሩ የምንመልስላቸው መልስ ይህ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የትህትና አባት የሆነ ጌታችን በትህትና ከገሊላ ተነስቶ ወደ ዮሐንስ ወደ ዮርዳኖስ ከመጣ በኋላ ጥር 10 በዛሬው ዕለት ከሚጠበቁ ሰዎች መካከል እንደ አንዱ ከፍጥረታቱ መካከል እንደ አንዱ እኔ እበልጣለሁ ሳይል እኔ መቅደም አለብኝ ቅድሚያ ለኔ ይገባኛል ሳይል በትህትና ወረፋ ጠብቆ በሌሊት በእኩለ ሌሊት ጌታችን አምላካችን ኢየሱስ ክርስቶስ ተጠምቋል። በዚህ ምክንያት ነው ታቦታቱ የጌታ የኢየሱስ ክርስቶስ ምሳሌ ስለሆኑ ወደ ባሕረ ጥምቀት መጥተው ጌታ ኢየሱስ ክርስቶስ ሌሊቱን ሙሉ ወረፋ እየጠበቀ በዮሐንስ እጅ ሊጠመቅ በዮርዳኖስ ባሕር ዳርቻ እንዳደረው ሌሊቱን እንዳሳለፈ ታቦታቱ በባሕረ ጥምቀቱ ያድራሉ ማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ንጉሥ ሆኖ ሳለ ጌታ ሆኖ ሳለ ለምንድን ነው በባሪያው በዮሐንስ እጅ የተጠመቀው የሚሉ አካላት ቢኖሩ ጌታችን ሰው የሆነው የተወለደው በምድር ላይ የተገለጠው ትህትናን ለማሳየት ነው፣ ልዕልናን ለማሳየት አይደለም። የትህትና አምላክ ነው፣ የትህትና አባት ነው። በትህትና በከብቶች በረት የተወለደው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አሁን ደግሞ በትህትና ሆኖ ወደ ባሪያው ወደ ፈጠረው ወደ የእጁ ፍጥረት ወደ ሆነው ወደ ቅዱስ ዮሐንስ መጥቶ ተጠምቋል። ትህትናን ያስተምርን አንድም አብነት ለመሆን ጌታችን አምላካችን ኢየሱስ ክርስቶስ ወደ ዮርዳኖስ
ወደ ቅዱስ ዮሐንስ ሄዶ ተጠምቋል። እናንተም እንጠመቅ ባላችሁ ጊዜ ወደ ቅድስት ቤተ ክርስቲያን ሄዳችሁ ተጠመቁ ብሎ ሲያስተምረን ነው። አርአያ ሆኖ ሲያስተምረን ነው። ወደ ዮርዳኖስ ባህር ወደ ቅዱስ ዮሐንስ ሄዶ የተጠመቀው። እንጠመቅ ባላችሁ ጊዜ የዮርዳኖስ ምሳሌ ወደ ሆነችው ወደ ቅድስት ቤተ ክርስቲያን የቅዱስ ዮሐንስ ምሳሌ ወደ ሆኑት ወደ ካህናቱ እናንተ ሄዳችሁ ተጠመቁ፣ ስልጣን አለን ብላችሁ ወደ ራሳችሁ ቅድስት ቤተ ክርስቲያንን ካህናትን አትጥሩ ብሎ አብነት ሲሆን ጌታችን ኢየሱስ ክርስቶስ ወደ ዮርዳኖስ ሄዶ በዮሐንስ እጅ ተጠመቀ። ጎፍታን ኬኛ ፈይሳን ኬኛ ኢየሱስ ክርስቶስ ሞቲ ተይቱ ጅሩ ጎፍታ ሁንዳ ተይቱ ጅሩ ማሊፊቱ ገርበሳ ከንቴ ኡመማ ሀርከ ኢሳቲ ከንቴ ሀርከ ቁልቁሉ ዮሐንስቲ ጩበመ ጀደኒ namootni nu gaafatan yoo jiru ta'e deebiin keenya isa kanadha. Gooftaan Yesuus Kiristoos kan inni nama ta'ee mul'ate, kan inni foon namaa uffate, kan inni cubamuudhaanifis gara laga Yordaanositti adeeme gad of qabummaa nu barsiisuudhaaf malee of jajuma agarsiisuudhaaf miti. Maal argisiisuudhaaf? Gad of qabummaa agarsiisuufidha gooftaan keenya gara laga Yordaanositti kan inni adeeme. Tokkosi gooftaan keenya Yesuus Kiristoos fakkeenya nutti argisiisuudhaafidha kan inni gara laga Yordaanos deeme, kan inni gara qulqulluu Yohaannisitti adeeme. Gooftaan keenya fakkeenya nuuf ta'uufidha. Isinis hin cuuphamna yommuu jettan gara mana kiristaanaatti deemaatii cuuphamaa, gara abboota lubootaatti deemaatii cuuphamaa jedhee fakkeenyummaa nutti argisiisuudhaaf gooftaan keenya fayyisaan keenya gara qulqulluu Yohaannisitti gara laga Yordaanositti Galiilaa irraa bu'ee cuuphame jecha. Gooftaan Yesuus Kiristoos lagni baay'een utuu jiru, bishaanni baay'een Israa'el keessa Yerusaalem keessa utuu jiru maaliif Yordaanosiin filate jedhanii yoo nu gaafatu ta'e immoo deebiin keenya isa kanadha. Yordaanosiif raajiin dubbatameera. Raajiin dubbatameera Yordaanosiif. Raajiin maal jedhu? Lagni argitee hin sodaatte jedha. Yordaanos teellaa isaatti duuba isaatti hin deebi'e, tulluuwwanis akka waatii utaalanii kan jedhu faaruu Daawit faarsaa 103 lakkoofsa 3 gubbaa irratti nuuf barreeffamee jira. Raajiin dubbatame kun akka raawwatuuf gooftaan Yesuus Kiristoos laga Yordaanos keessatti cuuphame. Tokkos fakkeenyi akka raawwatamuuf gooftaan Yesuus Kiristoos laga Yordaanositti cuuphame. Lagni Yordaanos jedhamu kun gaddi isaa iddoon burqaa isaa tokkodha. Iddoo tokko burqee gadi bu'ee bakka lamatti gargar ba'a. Bakka lamatti gargar bu'ee immoo deemee xumurarra igee iddoo tokkotti deebi'ee laga tokko ta'a. Akkuma kana dhalli namaa hundumtuu argamni isaa tokkicha, uumama isa jalqabaa Addaamidha. Akkama lagni Yordaanos iddoo lamatti gargar ba'e dhalli Addaami inni tokko kan dhaqna qabate jechuudhaan, inni tokko immoo kan dhaqna hin qabanne yookiin immoo inni tokko uummata, inni tokko immoo orma jedhamuudhaan sanyiin Addaam gargar ba'ummaadhaan jiraataa ture. Akka lagni Yordaanos tokko ta'e immoo gooftaan Yesuus Kiristoos laga Yordaanos keessatti cuuphamuu isaatti uummataaf ormoota warra jedhan tokko kan taasisedha waan ta'eef fakkeenyi kun akka raawwatamuuf gooftaan Yesuus Kiristoos laga Yordaanositti guyyaa irraa cuuphame. ጌታችን ኢየሱስ ክርስቶስ ብዙ ወንዞች ብዙ ባህር በዛ በእስራኤል ከተማ በኢየሩሳሌም ዙሪያ እያለ ለምንድን ነው በዮርዳኖስ የተጠመቀው ቢባል ጌታችን በዮርዳኖስ የተጠመቀው ስለ ዮርዳኖስ የተነገረው ትንቢት እንዲፈጸም ምሳሌው ይደርስ ዘንድ ነው። ለዮርዳኖስ ትንቢት ተነግሮላታል። የተነገረላት ትንቢት ባህር አየች፣ ሸሸችም። ዮርዳኖስም ወደ ኋላው ተመለሰ፣ ተራራዎችም እንደ ኮርማዎች ዘለሉ የሚል በመዝሙረ ዳዊት መዝሙር 113 ላይ ተጽፎልናል። ጌታችን ኢየሱስ ክርስቶስ ይህ ትንቢት ይፈጸም ዘንድ በዮርዳኖስ ባህር ሊጠመቅ ወደ ዮርዳኖስ ከገሊላ ወረደ። ጥምቀት የትህትና በዓል ነው። ጌታችን አምላካችን መድኃኒታችን
ጌታችን ኢየሱስ ክርስቶስ በትሕትና ሆኖ ወደ ዮርዳኖስ ወደ ቅዱስ ዮሐንስ ወደ ባሪያው እንደወረደ እኛም ዛሬ በትሕትና ሆነን ይህንን በዓል ልናከብር ይገባናል። ክብርና ምስጋና አምልኮና ውዳሴ ለስሙ ይሁንልን። የመከረን ያስተማረን የገሰጸን አምላክ አበው ቅዱሳን እግዚአብሔር ስሙ ለዘላለም የተመሰገነና የከበረ ይሁን። ከንጎርሱ ከንበርሲሱ ከንትደከም ዋቅኒ አቦኒ ኬኛ ቁልቁሎታ መቃኒሳ በራህመ በራት ከንገለቴፈሜፍ ተሩፋት የተው